ሃይ ጋይስ ዛሬ እንግሊዘኛ እኔ በቀላሉ ስራዬን እየሰራው ቀለል አድርጌ በቶሎ በፍጥነት እንዴት እንደለመድኩና መናገር እንደጀመርኩ እነግራችኋለሁ አንድ ባንድ። አንደኛና የመጀመሪያው እንግሊዘኛችሁን የዕለት ተቀን ተግባራችሁ አድርጉት። ከባድ ነገር መማር ያለባችሁ ወይም ደግሞ ትምህርት ቤት ላይ ካለ አይደለ በጣም አክብዳችሁ ማየት ሳይሆን በቃ የዕለት ተዕለት ተግባራችሁ በየቀኑ የምታደርጉት ነገር ማድረግ አለባችሁ። ቲክቶክ ላይ የምታዩት የእንግሊዘኛ ቪዲዮ፣ ዩቲዩብ ላይ የምታዩት የእንግሊዘኛ ቪዲዮ፣ ፌስቡክ ላይ የምታዩት የእንግሊዘኛ ጽሁፍ ስትጽፉ ራሱ ደብተራችሁ ላይ ስትጽፉ ራሱ በእንግሊዘኛ በቃ የሆነ አሁን ዳይሪ መጻፍ ምናምን ስትፈልጉ ምንም ፐርፌክት ባይሆንም በእንግሊዘኛ ለመጻፍ መሞከሩ፣ ቴክስት ስትጻጻፉ ከሰው ጋር በእንግሊዘኛ የምታወሩት ሰው መፈለግ በጣም አሪፍ ነው፣ በጣም ያግዛቸዋል። ሁለተኛው ደግሞ ፐርፌክት ባይሆንም ማውራት መጀመር አለባቸው። ምንም ቢሰባብር ቢሰነጣጠቅ ምን ቢል የምትችሏትንም ቢሆን ማውራት መቻል አለባችሁ። ቢካዝ ማውራት ስትጀምሩ ካፋችሁ ሲወጣ አንደኛ ቀጣይ ያንን ወሬ ስትሰሙት አስተካክላችሁ የማውራት እድላችሁ እየሰፋ ነው። ሁለተኛ ደግሞ ኮንፊደንሳችሁ ይጨምራል። ሲቀጥል ሶስተኛ ደግሞ በድምፅ ያወጣችሁት ነገር የሚረሳ ነገር አይደለም ማለት ነው። ሶስተኛ ሶሻል ሚዲያ ላይ ከአሜሪካ የሆኑ ሰዎችን መከታተል። ለምሳሌ ናቲቭ ስፒከር እንግሊሽ የሚባሉትን ከአሜሪካ ዩኬ ምናምን ያሉ ሰዎችን ላይክ አሁን ለምሳሌ ሶሻል ሚዲያችሁ ላይ እንዳለ እነሱን ብቻ መከታተል፣ የሚያወሩትን ኮፒ ማድረግ፣ አክሰንታቸውን በደንብ መስማት ነው። ፈን ቲክቶክ እያያችሁ የሚያስቅ ነገር እያያችሁ ግን በዛውም ቋንቋቸውን መማር። ለምሳሌ ዝም ብላችሁ የማይረባ ድራማ የሀበሻ እንትን ሰብስባችሁ ማየት ሳይሆን የእነሱን መስማት አለባችሁ። አራተኛ ደግሞ በእንግሊዘኛ ማሰብ መቻል አለባችሁ። የሆነ ነገር አሁን በእንግሊዘኛ ስትሰሙ በእንግሊዘኛ ቃል ስትሰሙ ወደ አማርኛ አትተርጉሙት። ዝም ብላችሁ በዛው በእንግሊዘኛ ማሰብ። በእንግሊዘኛ ከሰማችሁ በእንግሊዘኛ ማሰብ፣ መተርጎምም አስፈላጊ አይደለም። አምስተኛ ደግሞ ኮንሲስተንሲ ኖት ፐርፌክት። ለምሳሌ አሁን በየቀኑ የምታደርጉ ከሆነ አንድ ሳምንት ደግሞ ርስት ማድረግ የለባችሁ። በቃ ሁሌም የዴይሊ ሀቢታችሁ ነው ማድረግ። በየቀኑ በቃ ስለ እንግሊዘኛ ነው የምታወሩ ምናምን። በቃ ሁሌም የእንግሊዘኛ ነገር ነው ማየት ያለባችሁ፣ መጻፍ ያለባችሁ፣ ቴክስት መደራረግ በእንግሊዘኛ። በቃ ፐርፌክት ለመሆን መጣር ሳይሆን ሁል ጊዜም በቃ በእንግሊዘኛ። ከዛ ሳታስቡት በሁለት ወር በአንድ ወር ቆንጆ እንግሊዘኛ ተናጋሪ የሆናችሁ ታርፋላችሁ ማለት ነው። ስድስተኛው ደግሞ ተከታታይ ድራማ ማየት። የእንግሊዘኛ ተከታታይ ድራማ ፈልጋችሁ ሳምሰንግ ምናምን የምትጠቀሙ ሰዎች ኦንስትሪም የሚል አፕሊኬሽን አለ። በነፃ ፊልም የሚፈልጋችሁትን ፊልም የምታዩበት፣ እሱን አውርዳችሁ ተከታታይ እንግሊዘኛ ማየት። ተከታታይ እንግሊዘኛ ማየት በጣም ነው የሚጠቅመው። አንደኛ በጣም ስለምትጓጉ ለፊልሙ ማለት ነው። አቁሙ ብትባሉ ራሱ ማቆም አትችሉም። በቃ ያ ፊልም እስከሚያልቅ ድረስ ግዴታ ማየት ይኖርባቸዋል። ከዛ በተጨማሪ ደግሞ ላይክ በየቀኑ ስታዩ ማለት ነው የሚሉትን ወርድ እየሸመደዳችሁ እንዴት ማውራት እንዳለባችሁ ኮንፊደንሳችሁ እየጨመረ ካፋቸው፣ ከቅላጼያቸው፣ ከአክሰንታቸው ሁሉም ነገር እያያችሁ የማውራት ፍላጎታችሁ እየመጣ ይሄዳል። እና ፊልም ማየት ኮንሲስተንት እንድትሆኑ የሚያደርጋችኋል፣ በቀላሉ ቋንቋ እንድትለምዱ የሚያደርጋችኋል ማለት ነው።